የት ነሽ? አሁን ጅዲያ ነኝ። ጅዲያ ነኝ። በዚህ ሳምንት ነው የምሄደው ወደ ኢትዮጵያ። ስልክ ይዘሽ ሂጂ። በምን ስልክ? ስልክ ከስር ያለው እዚህ ለራሴ ገዝቼ አሁን እየተናደድኩ ነው። ሬድሚ የሚባል ስልክ አዲስ ፋሽን የመጣ ነው ብሎ ግዢ ብለው ገዝቼ አይረባ ካሜራዋ ተላይ የመሰለ። እኔ ደግሞ የምፈልገው ለዩቱብ ብቻ ነበር። ሌላ ስልክ አለኝ አይደል የምጠቀምበት፣ ግን ለዩቱብ ብቻ ነበር የምፈልገው። ያለኝ ካሜራዋ አይረባ ብሬን ዘጭ አድርጌው ቀረ። ያው ዙባላ እንዴት አልኩት ነው የቆጠርኩት እኔ መቼም ሲያናድድ። ላይብል ገባ ነው። እሺ ቤት ልግባ እና እመጣለሁ። እየደረስኩ ነው ወደ ቤቴ። ሳቂ አንቺ ምን አለብሽ? እኔ እኮ ስልኬን ቢብሮኝ ነው። በዚህኛው ስልኬ ደግሞ ቪዲዮ እያረኩ ስለሆነ ምን እየተጃጃለኝ ነው ባይሉኝ ነው ነገ ተለቀው ከግራ እያየሽ ቆይ ይለቁና ነው አራዛማ አራነነፍ የፈለግን ቢላ ቆይ ዘውልን የለ خلاص نبت በእግሬ መጓዝ ፈልጌ ነው እኮ። እስቲ ስንት አመት ሙሉ ታጅል የኑሬ ቤት ልንቀሳቀስ ብዬ ነው። እሺ ሩቅ አይደለም ማለት ይቀርብ ነው ደርሻለሁ። ደግሞ ለኢትዮጵያውም ልስተማር ብዬ ነው በግሌ ያቻን ገና ለሀዲያ ቢል ልልመድ ብዬ ነው ማለት ነው። ዝም ብሎ ደግሞ ተስፋ የሚያስቆርጥ ከሆነ ስለ እንኳን ተስፋ አስቆርጦኝ አሁን ተመለሽ ብትባይ ታውቂዋለሽ። እና ልጅቷ ሲጀመር ማለት ነው በሁለት ጀዋል ነው። አንዱ የላይቭ መግቢያ ነው፣ አንዱ ደግሞ ቪዲዮ መቀረጫዋ ነው ማለት ነው። አረግ እያየሽ ታረተውኝ እንደው ውሪ ጥበቃ ነው የሆነብኝ አልኳችሁ። ዝም ብላ መኪና መንገድ ትገባለች እና አሁን ከዚች አሲራችንን እንይዛለን። ሙቀት ትንሽ ስላለ ያን ያክል ግን ሙቀት የሚባል ነገር አይደለም። ታጓድለ ይሄንን ነው መጣጣው እያለች እየተከራከረች ነው። እኔ ደግሞ ያዘዝኩትን ነው የምጠጪው አንቺ መብት አይደለም እያልኩ ነው። እንግዲህ ያው እኔ አሸንፊያለሁ። በነገራችን ላይ ሀላስሽ ችግር የለውም እያለች ነው።
ረሳሁት ወላሂ